ሰላም ሰላም የግሬስ ቲዩብ ቤተሰቦች እንዴት ቆያችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ስለምታደርጉልን ሰብስክራይብ፣ ሼር፣ ኮሜንት እናመሰግናለን። ዛሬ ደግሞ የመጽሐፍ ቅዱስ ጥናታችን ኦሪት ዘፍጥረት ምዕራፍ 11 እና 12 ይሆናል ንባባችን ማለት ነው። በቀኑ መርሃ ግብራችን የዮሐንስ ወንጌልን አይተናል። እስከ ምዕራፍ 10 ያለውን ደግሞ የኦሪት ዘፍጥረትን በኦዲዮ አዘጋጅተን ለቀናል። የዮሐንስ ወንጌልን ምዕራፍ 8፣ 9፣ 10 በላይቭ ላይ ታገኙታላችሁ። በላይቭ አንብበናል። ስለዚህ ዛሬ ደግሞ ሁለቱን ምዕራፍ እናያለን ማለት ነው። እናነባለን፣ እናንተም ትከታተላላችሁ። ያልገባችሁ ካለ በቪዲዮ መልክ ጥያቄዎችን ሰብሰብ አድርገን እንሰራለን። እኛ ንባብ ነው የምናሰማው። ከዛ የእናንተን ልብ ጌታ ባነሳሳው መጠን ደግሞ እናንተ በድጋሚ ታጠኑታላችሁ ማለት ነው። በጌታ በኢየሱስ ስም አነባዋለሁ። ኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች። ከምስራቅ ተነስቶ በሄዱ ጊዜ በሰንዓ ምድር እንደ ሜዳ አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸው ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው። በዚያ ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ስፋት እንደ ጭቃ ሆነላቸው። እንዲሁም ኑ ለእኛ ከተማ ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማ ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እርሱ አንድ ወገን ናችሁ፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ላይ በተናቸው፣ ከተማይቱንም መስራት ተዉ። ስለዚህ ስሟ ባቢሎን ተባለ፣ እግዚአብሔር በዚያ በምድር ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስድም ከጥፋት ውሃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም 135 ዓመት ኖረ፣ ቃየንንም ወለደ። አርፋክስድም ቃየንንም ከወለደ በኋላ 400 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃየንንም ሴቶችን ወለደ፣ ሞተም። ቃየንንም 130 ዓመት ኖረ፣ ሳላንም ወለደ። ቃየንንም ሳላን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤርቦንን ወለደ። ሳላም ኤርቦንን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ኤቦርም 134 ዓመት ኖረ፣ ፋሌቅን ወለደ። ኤቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራግሙን ወለደ። ራግሙንም ከወለደ በኋላ ፋሴቅ 209 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ራግሙም 130 ዓመት ኖረ፣ ሄሮህን ወለደ። ራግሙም ሄሮህን ከወለደ በኋላ 270 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሴሩህም
130 ዓመት ኖረ። 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተ። ናኮርም 109 ዓመት ኖረ፣ ታራን ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ታራም 100 ዓመት ኖረ፣ አብራምን፣ ናኮርን፣ ሃራንንም ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብራምን፣ ናኮርን፣ ሃራንን ወለደ። ሃራንም ሎጥን ወለደ። ሃራንም በተወለደበት ሀገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብራምም ናኮርን ሚስቶችን አገቡ። የአብራምም ሚስት ስሟ ሶራ ነው። የናኮር ሚስት የሃራን ልጅ ሚልካ ናት። ሃራንም የሚልካን የዮሳካ አባት ነው። ሶራም መካን ነበረች፣ ልጅም አልነበራትም። ታራም ልጁን አብራምን፣ የልጅ ልጁን የሃራንን ልጅ ሎጥን፣ የልጁንም የአብርሃምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ወደ ካራንም መጡ፣ ከዚያም ተቀመጡ። ካራንም 250 ዓመት ኖረ፣ በካራን ሞተ። እስካሁን ያነበብኩላችሁ ምዕራፍ 11 ኦሪት ዘፍጥረት። ምዕራፍ 12 እንቀጥላለን። እግዚአብሔር አብራምን አለው፣ ከአገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ ባንተ ይባረካሉ። አብራምም እግዚአብሔር እንደነገረው ሄደ። ሎጥም ከእርሱ ጋር ሄደ። አብራምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር። አብራምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያ ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ከዛም በቤቴል ምስራቅ ወዳለው ተራራ ወጣ። በዛም ቤቴልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳን ተከለ። በዚያም ለእግዚአብሔር መሠዊያ ሠራ፣ የእግዚአብሔርም ስም ተጠራ። አብራምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ። በምድርም ራብ ሆነ። አብራምም በዛ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድርም ራብ ጸንቶ ነበርና። ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብራምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱም ወደ ፈርዖን ቤት ወሰዷት። ለአብራምም ስለ እርሷ መልካም አደረገለት። ለእርሱም በጎችም በሬዎችንም አህዮችንም ወንዶችን ሴቶችን ባሪያዎችንም ግመሎችም ነበሩት። እግዚአብሔርም ለአብርሃም ሚስት በሶራ ምክንያት ፈርዖንን የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብራምን ጠርቶ አለው፣ ይህን ታደርግብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልህ? እኔ ሚስት ላደርጋት ወስጃት ነበር።
አሁንም ሚስትህን እነሆት ይዘሃት ሂድ። ፈርዖንም ሰዎቹ ስለ አዘዙት እርሱም ሚስቱ ከብቱንም ሁሉ ሸኟቸው። ምዕራፍ አጫጭር ስለሆነ የዘፍጥረት መጽሐፍ ምዕራፍ 13ን እንቀጥላለን። አብራምም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውም ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብራምም ከከብት በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞውም ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይም መካከል ድንኳን ተክሎበት የነበረ ነው። ያም ስፍራ አስቀድሞ መሠዊያ የሰራበት ነው። በዚያን አብርሃም የእግዚአብሔርን ስም ጠራ። ከአብራምም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳን ነበረው። በአንድነት የሚቀመጡ ዘንድ ምድር አልበቃቻቸውም፣ የነበራቸው እጅግ ነበረና በአንድነት ሲቀመጡ አልቻሉም። የአብራምንም የሎጥንም መንጎች የሚጠብቁት መካከልም ጠብ ሆነ። በዚያ ዘመን ከነዓናውያንን፣ ፌርዛውያንን በዚያች ምድር ተቀምጠው ነበር። አብራምም ሎጥን አለው፣ እኛ ወንድማማቾች ነንና በእኔና ባንተ በእረኞችህና በእረኞቼ መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኑን አነሳ፣ በዮርዳኖስም ዙሪያ ያለውን ሀገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔርም ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበር። ሎጥም በዮርዳኖስ ዙሪያ ያለውን ሀገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብራምም በከነዓን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሶዶምም ድረስ ድንኳን አዘዋወረ። የሶዶምም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ ከተለየው በኋላ እግዚአብሔር አብራምን አለው፣ ዓይንህን አንሳ፣ አንተ ካለህበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድርም በርዝመቷ በስፋቷ ሄደ፣ እርሷን ለአንተ ሰጥሃለሁና። አብራምም ድንኳኑን ነቀለ፣ መጥቶም በኬብሮን በመምሬ አድባር ተቀመጠ። በዚያም ለእግዚአብሔር መሠዊያ ሰራ። በጣም ነው የሚገርመው በእውነት። ያው መጽሐፍ ቅዱስ ሁሌ እንማራለን፣ ሁሌ አዲስ ነው። እውነት ለመናገር ስናነበው ሁሌ አዲስ ነው። የእውነት ምን ያክል እኛ በዚህ ምድር ብንሆን እንደ አብርሃም ታጋሾች አሁን በዚህ ምድር ያለን ሰዎች እንሆናለን። የእውነት የሚታይ ነው። እንግዲህ ምድር ሰፊ ናት። እግዚአብሔር የሰጠን በረከት እልፍ አላፍ ነው አይደለምና ወደ በግራ ብትመርጥ በቀኝ ብትመርጥ አንተ የፈለግከውን ምረጥ፣ አንተ ከመረጥክ በኋላ የቀረውን እኔ እወስዳለሁ ብሎ ለወንድሙ ቅድሚያ የሚሰጥ በዚህ ምድር ላይ በእውነት የለም። እንደዛ ብንሆን ምድራችን እንዴት ትባረክ ነበር በእውነት። አብረን መኖር ካልቻልን በፍቅር እንዴት ተሳስበን መኖር እንደምንችል የሚያስተምር ቦታ ነው። በተለይ በዚህ ዘመን ለእኛ ማለት ነው። እና በጣም አስተማሪ ነው በእውነት። ከሱ ትዕግስትን እንዴት እንደምንማር ያሳየናል ማለት ነው። በሰንዓን ንጉስ በአሞራፌቅ በአላሳር ንጉስ በኤርዮክ
በኤላም ንጉስ በኮሎዶጎም በአሕዛብ ንጉስ በቴዳአል ዘመን እንዲህ ሆነ። ከሶዶም ንጉስ ከባላ ከገሞራ ንጉስ ከብርሳ ከአዳማ ንጉስ ከሰነአብ ከሰቦይም ንጉስ ከሴምቤር ዞአር ከተባለች ከቤላ ንጉስም ጋር ሰልፍ አደረጉ። እነዚህ ሁሉ በሲሞን ሸለቆ ተሰብስበው ተባረሩ። ይኸውም የጨው ባህር ነው። 12 ዓመት በኮሎዶጎሞር ተገዝተው ነበር። በ13ኛው ዓመት አመጹ። በ14ኛውም ዓመት ኮሎዶጎም ከእርሱ ጋር የነበሩት ነገስታት መጡ። ራፊም በአስጣሮት፣ ቃርናም፣ ዙዚያም፣ በሃም፣ ኤምንም በሴዊ ኤርታይም መቱ። ስማቸው እንግዲህ በጣም ያው አስቸጋሪ ነው። የሐውር ሰዎችንም በሴር ተራሮች በበረሃ አጠገብ እስካላቸው እስከ ኤል ፋራን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ አይንሚስጳጥ መጡ። የአማሌቅንም ሀገር ሁሉና ደግሞ በሐሴሶን ታማር የነበረውን አሞራውያንን መቱ። የሶዶምን ንጉስና የገሞራ ንጉስ የአዳም ንጉስና የሰቦይም ንጉስ ዛኦር የተባለች የቤላ ንጉስ ወጡ። እነዚህ ሁሉ በሲድም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምን ንጉስ ኮሎዶጎርን፣ የአሕዛብንም ንጉስ ቴድአልን፣ የሰርአንም ንጉስ አሞራፌልን፣ የአሳርን ንጉስ አርዮክን ለመውጋት 5ቱ ነገስታት በእነዚህ በአራቱ ላይ ወጡ። በሲዳም ሸለቆ ግን የዝፊት ጉድጓዶች ነበሩት። የሰዶምም ንጉስ የገሞራ ንጉስ ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሶዶምም ይኖር የነበረ የአብርሃም የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። በእውነት በጣም ብዙ ነገር ነው የምንማረው። እውነት አንድ የሸሼ ሰውም መጣ፣ ለዕብራዊው ለአብርሃምም ነገረው። እርሱም የሴኮም ወንድምና የአውናን ወንድም በሆነ በአሞራውያን መምሬ አድባር ዛፍ ይኖር ነበር። በዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙን እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖች አሰለፈ። ፍለጋቸውንም ተከትለው እስከ ዳን ድረስ ሄዱ። ብላቴናዎቹም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥን ከብቶቹን ሴቶቹንና ሕዝቡን ደግሞ መለሰ። ከሎዳጎሞር ከእርሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላ የሶዶም ንጉስ የንጉስ ሸለቆ በሆነ በሌዊ ሸለቆ ሊቀበለው ወጣ። የሳሌምም ንጉስ መልከ ጻዲቅ እንጀራንና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃምም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችህ በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለውም። አብርሃምም ከሁሉ አስራትን ሰጠው። የሰዶምም ንጉስ አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብርሃምም የሶዶምን ንጉስ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃም ባለጠጋ አደረግሁህ እንዳትል፣ ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነ እንዳልወስድ አውቃለሁ። መምሬ እነርሱን ድርሻቸውን ይውሰዱ አለው። እስከ ምዕራፍ 14 ነው ያነበብነው። ያው አጫጭር ናቸው።
የዘፍጥረት መጽሐፍ ከምዕራፍ 11 እስከ ምዕራፍ 14 ነው ያነበብነው እና ከዚህ ብዙ ነገር እግዚአብሔር ያስተምረናል። በእውነት ለኛ በቃ ቀድመን ለጓደኛችን፣ ለዘመዳችን፣ ለወገናችን፣ ለሰዎች የምንሰጣቸው ነገሮች እግዚአብሔር ለኛ ደግሞ መልካሙን ነገር ያደርጋል። ሎጥ በጣም ለም የሆነውን መሬት፣ በጣም የሚያምረውን ውሃ በደንብ ያለበትን ሊታረስ የሚችል ለከብቶች አስፈላጊ የሆነ ሳር ያለበትን በጣም ለዓይን ሲታይ ማራኪና ውብ የሆነውን ነበር ሎጥ የመረጠው። ነገር ግን ሎጥ ደግሞ የገጠመውን ነገር እናያለን ማለት ነው። ከብቶቹን፣ ቤተሰቡን፣ ምኑን እስከሚማረክ ድረስ ምን ያክል እንደገጠመው ችግር እንደገጠመው። ስለዚህ በምድር ላይ ለሚያልፍ ነገር ትተነው ምንም አንዳች ነገር ለማንወስደው ነገር በእውነት ቅድሚያ ከኛ ይልቅ ለሌሎች መራራትን፣ ማዘንን፣ ማሰብን እንድንችል የእግዚአብሔር ቃል ያስተምረናል። ስለዚህ እግዚአብሔር አምላክ በረዳን መጠን ምንም አይነት ነገር ይሁን ቅድሚያ ለሌሎቹ በምናደርግበት ሰዓት መውደድ፣ ማክበር በእውነት እቺ ምድር ከሆነች አይደለም እንዲህ ተለያይተንበት ተዋደንበት ራሱ ምንም አይበቃም። አጭር ነች የዚህ ምድር ህይወት። ከጌታ ጋር ስንሆን ነው መልካም የሚሆነውና ፍቅር በጣም መልካም ነገር ነው። በተለይ ለኛ ለኢትዮጵያውያን ማለት ነው። ስለዚህ እግዚአብሔር አምላክ እንደዛ እንድንሆን ጸጋውን ያብዛልን፣ በረከቱን በእውነት ይስጠን፣ መቻቻል እንዲሆንልን የእግዚአብሔር አምላክ መልካም ፈቃዱ ይሆንልን። ከልብ አመሰግናለሁ።